በነቢያችን ጊዜ አለይሂ ሰላቱ ወሰላም አንዲት ሱሐቢያ ነበረች። ኸውላ ቢንት ተዕለባ ትባላለች። ባለቤቷ ጋር ሁል ጊዜ ትጋጫለች። ከዕለታት አንድ ቀን ግን በመቀጠል ለወደፊት በፍጹም መገናኘት በማይችሉበት ሁኔታ ጠቡ ገኖ ሙዛሃራ የሚባል ለመለያየት ቀረቡ። አንቺ ካሁን በኋላ እንደ እናቴ ጀርባ ሁኝብኝ አልፈልግሽም አላት። እሷም ባሏ ሲፈታት ትዳር መፍታት ልጆችን ማሳደግ አለመቻሏን በመገንዘብ በጣም ቀልቧ ሲሰበር ነቢያችን ጋር መጣችና ያ ረሱላላህ አለቻቸው። ለበይክ አሉ። አውስ ብኑ ሷሚት የሚባለው ባሌ ገንዘቤን በልቶ ወጣትነቴን አባክኖ ሆዴ በርካታ ልጆችን ከወለደለትና መውለድ ካቆምኩኝ በኋላ ስቸገር አይቶ አልፈልግሽም እንደ እናቴ ጀርባ ሁኝብኝ አለኝ። እኔ እሱ ጋር በተዋቸው ልጆቼ ይቸገራሉ፣ እኔ ብይዛቸው አሁንም ልጆቼ ይራባሉ። ተለያይቼ መኖር በጣም ከብዶኛል። ምን ላድርግ ያ ረሱላላህ ትላቸዋለች። እሳቸው ደግሞ አንቺ እንደ እናቴ ጀርባ ሁኝብኝ ካለሽ እኔ በቃ ከመለያየት ውጭ የማውቀው ነገር ምንም ነገር የለኝም ይላታል። እሺ እንዴት ልሆን ነው ያ ረሱላላህ ትላቸዋለች። እኔ መቼም የሚታየኝ ይሄ ነው። እሷ ትከራከራቸዋለች። ነቢያችን መልስ ይሰጣሉ አለይሂ ሰላቱ ወሰላም። በጣም ታለቅሳለች፣ በጣም ታዝናለች። እናታችን ዓኢሻ ከማ ፊል ሐዲስ በሐዲሱ እንደተገለጸው ኢማሙ አልቡኻሪ እንደዘገቡት ሱብሓነ አለዚ ወሲዐ ሰምዑሁ አልአስዋት እንደው ድምፅ የተባለን ሁሉ አንድም ሳትቀር መስማት የሚችለው ጌታችን አላህ ጥራት ይገባው። ይቺ ኸውላ ቢንቱ ተዕለባ የምትባለው ከቤቱ ከአንድ ግርግዳ በኩል ሆና ነቢያችን ጋር ስትከራከር አለይሂ ሰላቱ ወሰላም የተወሰነውን ቃል ብሰማውም የተወሰነው ቃል ግን ያመልጠኝ ነበረ። እኔ እዚህ ቅርብ ሁኜ መስማት ያልቻልኩትን አላህ ስብሓነሁ ወተዓላ ሰምቶ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ በባሏ ጉዳይ አንተን የምትከራከር የሆነችዋን ሴት እኮ ድምጿን ሰምቷታል፣ አቤቱታዋንም አላህ አውቋል። ወተሽተኪ ኢለላህ ወደ አላህ ስሞታ እያቀረበች ነው። ወላሁ አላህ ደግሞ የስማዑ ተሓውረኩማ ኢነላህ ሰሚዑን በሲር የሁለታችሁን ውይይት አላህ ይሰማል። አላህ ተመልካች ሁሉንም ነገር ሰሚ ነውና አለ አላህ። እና በመካከል በትዳራችሁ መካከል የተለያዩ ችግሮች የደረሰባችሁ በትዳር መፋታት ምክንያት የተለያዩ በላእና ችግር የደረሰባችሁ ሰዎች አላህ ይሰማችኋልና ዱዓ አድርጉ። ይችም ስሞታዋን ወደ አላህ አቀረበች። በየመንደሩ የሄደች ባሌ እንዲህ አርጎኝ እንደዚህ ተበድዬ እንደዚህ እያለች ብጥብጥን በሚያነግስ ችግርን በሚያባብስ መልኩ ሳታስተናግድ ሁሉንም ነገር ትታው ወደ አላህ ስብሓንሁ ወተዓላ ዞረች። አላህም ሰማት፣ መፍትሄውንም አመጣላት። ትዳር ለፈታችሁ ሳታስቡት ነገሮቹ ዝብርቅርቅ ላሉባችሁ እህቶች ትልቁ መፍትሄ ዱዓ መሆኑን እጠቁማችኋለሁ። አላህ እሷንም እንደሰማት እናንተንም ይስማችሁ። ሸይጣኑን አስወግዶ ልዩነቱን አስወግዶ በሰላም በፍቅር ልጅ የምታሳድጉ አላህ ያደርጋችሁ። ቃለ አላሁ ተዓላ ለቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ወተሽተኪ ኢለላህ ወላሁ የስመዑ ተሓውረኩማ ኢነላህ ሰሚዑን በሲር። أسأل الله عز وجل أن يجعلنا من عباده المتقين ومن أوليائه الطيبين. وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.